አዎ ገረመሽ እንዴ? ልድገምልሽ? በጣም አፈቅርሻለሁ። ፈጣሪ ሆይ ይሄን ላምን አልችልም። የምርህን ነው ቢኒ? አዎ ሄርሚ፣ ከዚህ በላይ ማስመሰሉ ይብቃል። እኔም እኮ ምን አፈቅርሃለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ። እወድሻለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ። እወድሻለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ። ቆይ ለምን ግን ሄርሚ ይሄ ሁሉ ጊዜ በውስጥሽ ደብቀሽኝ ቆይሽ? ያው እንደማፈቅር ነግሬ ምናልባት ለኔ ፍቅር ስሜት ከሌለ ጓደኝነታችን እንዳይበላሽብኝ። አሁን ሁሉም አልፏል፣ በቃ ለበጎ ነው ማለት ይሻላል። ቆይ አቤል ግን ይሄን ሁሉ ነገር ታውቅ ነበር? አዎ በቅርብ አውቄ ነበር። ልነግርህ ሄርሚ አትንገረች። አዎ እኔ ነኝ እንዳይነግርህ ያደረኩት። ግን የምር ዛሬ ምን ያክል ደስ እንዳለኝ እኔ ነኝ የማውቀው። እኔስ ብትል የስንት ጊዜ ፍቅሬን የተሳካው። አየሽ ግን አይደል ፈጣሪ አይሳሳትም። ከብዙ መሰናክልና ፈተናዎች በኋላ ሁሉንም ነገር በጊዜው አስተካከለ። አዎ ቢኒዬ፣ እኔ ምልክ ቢኒ፣ ወይ ከዚህ በኋላ ሞት ቢመጣ ላትለየኝ፣ በፍቅር ሁሌ አብረኝ ልትሆን ቃል ትገባለህ? አዎ ሄርሙዬ፣ ከዚህ በኋላ ምንም ቢመጣ ከጎንሽ አልለይም። ኦ ይመስገን ፈጣሪ። ለካ ያ ሁሉ ፈተና ለበጎ ነበር ማለት ነው። ይቺ ቀን እንድትመጣ ነበር። አዎ ግን በጭራሽ በቃ አንቺ የፍቅር ስሜት አለሽ ብዬ አላሰብኩም ነበር። ቆይ ግን እንዴት አልታየህም? ያ ሁላ ጊዜ ፍቅሬ እንዲገባክ ሲሞክር። በጭራሽ አልገባኝም ነበር። በኖርማል ጓደኝነት ነበር የመሰለኝ። ያው ደግሞ እኮ የፍቅር ጥያቄ ከወንድ ልጅ ሲመጣ ነው ደስ የሚለው ምንም ቢሆን። እሱስ ልክ ነሽ። ያው አንቺ የፍቅር ስሜት እንዳለሽ አላውቅም ነበር እና እንዳላስከፋሽ ብዬ ነው ሁሉንም ነገር በሆዴ የያዝኩት። ብቻ ይሁን፣ አሁን ሁሉም ነገር አልፏል። አንድ ላይ ሆነናል። ፈጣሪ ይመስገን። አዎ ፈጣሪ ተመሰገነ። በቃ ይሄ እንግዲህ ኮንግራ ብያለሁ። አሪፍ ጊዜ አሳልፉ። እሺ በቃ እደውልልሃለሁ። ቢኒዬ፣ ምን አይነት ስሜት እየተሰማኝ እንደሆነ አላውቅም። የሆነ ድብልቅልቅ ያለ ስሜት። እኔም ልክ እንዳንቺ፣ ግን የኔ ፍርሃት ነገር ሳይኖር አይቀርም። የደስታ ፍርሃቶች መሆን አለባቸው እንዴ? ታዲያ ሌላማ ምን ይሆናል? አሁንም እንደተሰማኝ ታውቂያለሽ? የሆነ ዓለምን በእጅ ያዝኳት ያክል እየተሰማኝ። አዎ ከዚህ በኋላ ሁሌ በፍቅር ከጎንክ ነኝ። እሺ እኔም እንደዛው በማንኛውም ሁኔታ ከጎንሽ ነኝ። በጣም አመሰግናለሁ ቢኒ። እንዴ ምን ነካሽ ሄርሚ? በእኔና ባንቺ መሀል እኮ ከዚህ በኋላ ምስጋና ምናምን ብሎ ነገር የለም። ፍቅረኛሞች እኮ ነን። ይቅርታ አድርግልኝ ቢኒ፣ ለምዶብኝ እኮ ነው። ተናግሬያለሁ። ሁለተኛ እንደዚህ አይነት ጥፋት ይቀራል። ኧረ አልደግመውም። ቆይ ምንድነው እንደዚህ ያቻኮለ ነገር? በጣም ትልቅ ችግር ተፈጥሯል። ወይኔ አንተ ጀዝባ፣ ብቻ አንተ እንዳትሆን ችግሩን የፈጠርከው። ኧረ እኔ አይደለሁም፣ ከአቅሜ በላይ የሆነ ነገር ነው እኮ። ምን አባት ዘባርቃል? የተፈጠረው ለምን በግልጽ አትናገርም? ቢኒ ሄርሜላ እንደማይፈቅራት ነገራት። ምን? ይህ በፍጹም አይሆንም። እየቀለድኩ ነው በለኝ። ሆኗል ሮባ። ቆይ እንዴት እንደዛ አስጠንቅቄህ? ሄርሜላ ቢኒ የተጨቃጨቁ ነበር። በዚህ ማለት ድንገት እንደማይፈቅራት ነገራት። ወይኔ ይሄ ውሻ ተጫወተብኝ። ምንም ማድረግ የምችልበት ሁኔታ ላይ አልነበርኩ። ስንት ነገር አስቤ ሁሉም ነገር አበላሹ ታረፈ። አዎ ደግሞ የሚገርመው የፍቅር ጥያቄ ወዲያው ነው የተቀበለችው። በጭራሽ የማይሆን ነገር ነው። ብዙ ርቀት ሳይሄዱ መጣት አለባቸው። እንዴ ከዚህ በኋላ አንድ ላይ እንዲሆኑ ተዋቸው አይደል? አንድ ላይ እንዲሆኑ ተዋቸው። ደፋር፣ በጣም ደፋር ነሽ። ጭራሽ የማይሆን ነገር ነው። በፈጣሪ ስም እንደገና ችግር ሊሆንባቸው። ከችግርም በላይ ነገሩ አንተን ያበላሸው። ነገሩን ራስህ ለምታስተካክለው ገባ? አዎ ገብቶኛል። በቃ አሁን ከዚህ ጥፋ። ማድረግ ያለብህን ነገር ደውዬ አሳውቅሃለሁ። ወይኔ ሮባ፣ ይህ የተረገመ አይኔ እያየ ሄርሜን የራሱ አደረጋት ማለት ነው። በጭራሽ ይህን ነገርማ ምን ልቀበል አልችልም።
ጉድ አለዱ ምን የምን ጉድ ነው ደግሞ? አሁን ይሄ እንዴት ተብሎ ይነገራል? ልጁ አንተ የማትረባለህ ታስጨንቀኛል። የተፈጠረውን ለምን በግልጽ አትናገርም? ለመናገር ከበደኝ እኮ። ምንድነው የሚከብደው? የተፈጠረውን ለምን በግልጽ አትናገርም? እሱማ መናገር የት ይቀራል እኮ ተናገራ። ያ የተረገመ ቢኒያም ሄርሜላ እንደሚያፈቅራት ነገራት። ምን? ይሄማ በጭራሽ ሊሆን አይችልም። ሆኗል ልጁ። እኔም ተሰማ ልክ እንዳንቺ ነበር የደነገጥኩት። ወይኔ ቆይ እንዴት አባቱ ድፍረት አገኘ? ተጣልተው የተጨቃጨቁ ነበር። ወይኔ ሁሉም ነገር በማብቂያው ጊዜ እንዴት እንደዚህ አይነት ነገር ይፈጠራል? እሱ አይደል እንደ አንጀቴን እርር ያደረገው። እነዚህንማ መቼም አልፋታቸው፣ ዋጋቸውን መስጠት አለብኝ። አንቺ ብታያቸው ራሱን ያልተዋቸው መቼም ለኔ ያስብ አይደለም ለዛች ሄርሜላ እንጂ። ብቻ እኔ አልፈታቸውም። የድሮ ፕላናችን ከዚህ በኋላ አይሰራም። ሌላ አዲስ ፕላን ማውጣት አለብን። እሺ ቆይ አሁን ምን እናድርግ ትያለሽ? በጣም ጥሩ ያልሽው ነገር በሙሉ ገብቶኛል። ያው ይህን ነገር ማድረግ የምንችለው በአቤል በኩል ብቻ ነው። ታዲያ ሌላ ማን አለ ብለህ ነው? ያው እርግጠኛ ነኝ ብዬ እኮ ነው። ራሱ አቤል ነው ይሄንን ነገር ማድረግ የሚችለው። እሺ በቃ ሂጂ፣ ማድረግ ያለብኝ ነገር በደንብ ላድርግ። በደንብ አስጠንቅቀህ ንገረው። እሺ ምንም አታስቢ። አንቺ የተረገምሽ ሄርሜላ፣ ጭራሽ ቢኒን ከኔ ላይ ወሰድሽ። እመኚ፣ ጭራሽ ነው የማልፋታሽ። ከደስታ ወደ ሀዘን የፈጠነ ነው የማስገባሽ። ቃል እገባልሻለሁ። እኔ ሊዱ በምፈልገው ነገር ሲመጡብኝ አረመኔ ነኝ። እኔ የምለው ሄርሜ፣ በፍቅር ግን አንድ ላይ እንሆናለን ምናምን የሚል ተስፋ ነበርሽ? የሆነ ጊዜ ላይ አዎ፣ ግን ከቅርብ ጊዜ ወዲህ ተስፋ ቀንሶ ነበር። እኔ ግን ብታምኝም ባታምኝም የኔ እንደምትሆኝ አንድ ቀን ተጠራጥሬ አላውቅም ነበር። ወሬኛ። ታዲያ እንደዛ ካሰብክ ለምን እንደምታፈቅረኝ አልነገርከኝም ነበር? ያው ጊዜው አይደለም ብዬ አስቤ ነው። ፈጣሪ ሁሉም ነገር በጊዜው ያደረገው። አዎ እሱ ይመስገን። አሁን ላይ ከማፈቅራት ልጅ ጋር ጥሩ ጊዜ ላሳልፍ ነው። ምን ጥያቄ አለው? በፍቅር ማበዳችን አይቀርም እንዴ? እሱማ የማይቀር ነገር እኮ ነው ሄርሙዬ። ታዲያ የመጀመሪያ የፍቅር ቀናችን እንዴት እናሳልፈው? እንዴት ይሻላል? አንተ ደስ ባለ መልኩ። አንድ ሀሳብ አለኝ፣ ጠብቂ። አረ ወዴት ልትሄድ ነው? መጣሁ። ያበደ ፊልም አንድ ላይ ብናይ ምን ታስቢያለሽ? በጣም ደስ ይለኛል። እንዴት ሳድርጌ የሆዴን ላሳይሽ፣ ምን ቃል ተናግሬስ ውስጤን ልግለጽልሽ። ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ። በኖርኩበት ዕድሜ በስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ። ትናንትናም ዛሬም ነገም ለከርሞ እንዴት ሳድርጌ የሆዴን ላሳይሽ፣ ምን ቃል ተናግሬ። እንዴት ነበር ፊልሙ? በጣም ያበደ ነበር። ግን እኮ እነሱ 2 ልጅ ብቻ ነው የሚወልዱት። እንዴ እኛስ ታዲያ 8 ልጆች ነው የሚኖረን አይደል? ደፋር። ምን ነው አልስማማም እያልሽ ነው እንዴ? አዎ 4 በቂ ነው። ይሁን እስኪ ይሄ ያጣላ ነው። በቃ ሄርሙዬ እኔ አሁን ልሂድ፣ በኋላ ከተመቸሽ አገኝሻለሁ። እሺ በቃ ደውልልኝ።
ወንድሜ የምን ደስታ ነው? ቆይ እንደዛ ቻኩ የጠራኝ? እንኳን ደስ አለ በለኝ ጓደኛዬ፣ ዛሬ ደስታ ቀኔ እኮ። ለምን ምን እንደተፈጠረ ትነግረኝ? ከዛ በደንብ ኮንግራላልኝ። ምን መሰለ ጓደኛዬ፣ የብዙ ጊዜ ምኞቴ ነው ዛሬ የተሳካው። ሄርሜላ እኮ የፍቅር ጥያቄን ተቀበለች። የምርህን ነው ጓደኛዬ? ዋው ዋው ዋው! ይሄማ በጣም ትልቅ ደስታ ነው። እንኳን ደስ አለ ወንድሜ። በጣም አመሰግናለሁ ጓደኛዬ። ያንተም ልፋት አለበት። እንዴት ውለታ እንደምከፍል አላውቅም። ውለታ ነው ያልከው? አታስብ፣ እኔ ከሱ በፊት በእጥፍ ዋጋ አስከፍልሃለሁ አንበሳው። ምን ነው ዝም አልክ? ያው ከደስታ ብዛት እኮ የምናገረው ሁላ ጠፍቶብኝ ነው። ብታይ እንዴት ደስ የሚል የፍቅር ጊዜ ያሳለፍን መሰለኝ። ከሄርሜላ ጋር እንዴ? ምን ሆናል ታዲያ? ከማን ጋር ይሆናል? አይ በጣም ደስ ይላል። ፈጣሪ አይለያችሁ። አሜን። ቆይ ታዲያ ከዚህ በኋላ ምን አሰባችሁ? አንድ ላይ ልትኖሩ ነው እንዴ ታዲያ? አይ እሱን እንኳን ገና አልወሰንም፣ ሐሳብ ላይ ነው። ሐሳቡ ነው የሚቀረው። መቼም ደግመህ እንዳታስበው ይሄን ነገር። እንዴት እናድርግ ትላለህ አንተ? እኔ ያው ተረጋግታችሁ ብታስቡ ባይ ነኝ። ያው ቶሎ የተጀመረ ነገር አጨራረሱ ብዙ ጊዜ ያምር። ልክ ብላል። መረጋጋቱ ይሻላል። እሱን ነው የምልህ። ደግሞ በማስፈልግ ጊዜ ሁሉ ከጎን ያለው እሺ ወንድሜ። እንዴ እሱንም አጠንቅቄ ያውቃለሁ ጓደኛዬ። በዚህ ልክ ስለምትተማመንብኝ በጣም አመሰግናለሁ። አረ ምንም አይደለም፣ ያው ግዴታ ነው ብዬ አስባለሁ። እንግዲህ ትንሽ ብቻ ጠብቀኝ፣ ዋጋህን ነው የምሰጥህ። ሄርሜላ በጭራሽ ያንተና ያንተ ልትሆን አትችልም። በቃ ደስታዬን ላጋራ ብዬ ነው የጠራው። ስራ ካለብህ መሄድ ትችላለህ። እሺ ቢኒ፣ በቃ በጣም ደስ ብሎኛል። በኋላ አገኛለሁ። ስለ አዲሱ ፕላናችን በደንብ አስረዳለሁ። ምንድነው አዲሱ ፕላናችን ደግሞ? ዞሮ ዞሮ ከዚህ በኋላ አንድ ላይ ሆናል። ማድረግ ያለብን የተለያዩ ስራዎች ተጠቅመን እንዲለያዩ ማድረግ። እንዴ ከዚህ በኋላ እንዲለያዩ ባሪ ለምን አስፈለገ? በራሳችሁ መንገድ የለ ነው አብረውት። እንደዛ ብሎ ነገር የለም። አንድ ላይ ሆኖ ማለት አንድ ላይ ይቀጥላሉ ማለት አይደለም። እንዲለያዩ ማድረግ ይችላል። ወይኔ ቆይ እዚህ ነገር ውስጥ ምን ይኖርበታል ማለት? ያውም ዋናውን ጨዋታ የምትጫወተው አንተ ነህ። በፈጣሪ ምን ይሄ ጉዱስ ነው የገባሁት ግን? ዝም በል። በየቀኑ ስለ እናት ማንሳት አለብኝ እንዴ? ስራን በትክክል እንድትሰራ ተው በቃ። ስለ እናቴ አንተሳ የምትሉኝ ነገር በሙሉ አደርጋለሁ። እሱ ያስማማናል። ታዲያ ዛሬ በጣም ከባድ ስራ ይኖርብሃል። ምንድነው? እሺ ዛሬው ስለ ሄርሜላና ቢኒ መሀል የሆነ ችግር መፈጠር አለበት። እንዴ ገና አንድ ላይ ከመሆናችሁ ዛሬው እንዴት ይሆናል? እንዴት ይሆናል ብሎ ነገር የለም። ብቻ አንተ የምትባለውን ብቻ አድርግ። እሺ ምንድነው ማድረገው? በጣም አሪፍ። የዛሬው ስራ የሚሆነው ቢኒን አዘናግተህ ትይዘዋለህ። በዚህ መሀል እኔ ሄርሜላ ማድረግ ያለብኝ ነገር አደርጋለሁኝ። እሺ ስንት ሰዓት ላይ ነው ማድረገው? በቃ ከአንድ ሰዓት በኋላ ስራ መጀመር ትችላለህ። እሺ በተሻለኝ ሁሉ እኔ ጋር እንዲቆይ ያደርገዋል። በምንም አይነት እኔ ትእዛዝ ሳልሰጥ ቢኒያም ወደ ሄርሜላ ቤት መምጣት የለበትም። እሺ በቃ መሄድ ትችላለህ። አዲስ ነገር ካለ እደውላለሁ። አቤት አቤት፣ አንበሳ እኮ ነኝ። ገና ደስታቸውን አክብሮ ሳይጨርሱ ድብልቅልቁን ላውጣው ነው። ማድረግ ያለብን ነገር ሁሉ አስተካከልክ? አዎ ሁሉንም ቦታ ትይዣለሁኝ። በጣም አሪፍ። አደራ ታዲያ ሁሉም ነገር በጥንቃቄ ይሁን። ምንም ሀሳብ አይግባሽ። ድብልቅልቁን ነው የማወጣው። አዎ በፍቅር ብዙ ርቀት መሄድ የለባቸውም። በአጭሩ መቀጨት አለባቸው። ምንም ሀሳብ አይግባሽ ስልሽ ለራሴ ስላላያችኋለሁ። ታዲያ ሌላ ምን የሚቀር ነገር አለ? ምን ይቀራል ብለሽ ነው? ያው የሚፈጠረው ነገር አንድ ላይ ብናየው አይሻልም? ጥሩ። ታዲያ መድኃኒቱን አዘጋጅታል አይደል? አዎ ምንም የቀረ ነገር የለም ስልሽ። እሺ በቃ ያለውን ነገር ደውላ አሳውቀኝ። እሺ አቢላ ጓደኛዬ እንዴት ነህ? አሉልህ። አሁንማ ምን ሆናለሁ ብለህ ነው? ሄርሙዬ እያለች አሁንማ ደስ ይላል። ሁሉ ነገር ተሳካኩ። ፈጣሪ ምን ይሳነዋል ብለህ ነው ሁሉንም በጊዜው ያደረገው። ለአንተ ደስ ብሎኛል ጓደኛዬ። አሁን ራሱ እየናፈቀችኝ ነው። ሂጄ ላገኛት መሰለኝ። አሁን እንኳን ይጋውን ቅድም አብራችሁ ነበራችሁ እንዴ? አትፍረድብኝ። ፍሬሽ ሆኜ እኮ ነው። ሄርሙዬ የተፈጠረውን ነገር ሰምቻለሁኝ እና በጣም ደስ ብሎኛል። ከመቼ
ቻው ሰማ። ለማንኛውም በጣም አመሰግናለሁ። አረ ምንም አይደል። የስንት ጊዜ ምኞታችን ነው ዛሬ የተሳካው። አዎ ፈጣሪ ምን ይሳነዋል። ደግሞ ስፕራይት ይዤልሽ መጥቻለሁ። መቼም በሷ አጨክኝም። አዎ በሱማ እንዴት ጨክናለሁ። በቃ መታጠቢያ ቤት ደርሼ ልምጣ። ውስጤን ምንም ጥሩ ስሜት እየተሰማኝ አይደለም። አቢላ ሄርሚ ጋር መሄድ አለብኝ። አረ ምን ነካብኝ? ተረጋጋ። አይ እደውላለሁ። በቃ አቢላ ሰላም አለኝ።